ጀነራል ሐምዳክ ዳጋሎ የሱዳን ጎረቤት ሀገራትን አስጠነቀቁ። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳክ ዳጋሎ ሄሜቲ ከጎረቤት ሀገሮች የሚነሱ የጦር ጀቶችና የሰው አልባ ድሮኖችን አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠንቀዋል። የሱዳን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያ ላይም ጥቃት እንደሚሰነዝሩ ገልጸው ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና የሰው አልባ ድሮኖችን እንደሚመቱ ሱዳን ትሪፑን ዘግበዋል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራትም አውሮፕላን ማረፊያ በሱዳን ለሚደርስ ጥቃት መነሻው ከሆነ የጦር አውድማ እንደሚሆንም ሄሜቲ ዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ የናጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች ግን የሱዳን መንግስት የጦር አውሮፕላኖች ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራዊ መዲና አስመራ ማዘዋወሩም አመላክቶ ነበር። ግብጽ የሱዳን ጦር በማሰልጠንና ሰው አልባ አውሮፕላኖችን በማቅረብ በጦርነቱ መሳተፏ ሲገለጽ እንደነበር ይታወቃል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉ ሄሜቲ ከሰዋል። ጦሩ በዳርፉርና ኩርዶፋ ግዛቶች ጎሳ ተኮር ጥቃትን በመፈጸም ሰዎችን ከምድረ ገጽ ለሚያጠፋ ነው ሲሉም አክለዋል። በቅርቡ በኮርዶፋ ግዛት በደረሰው ሰው አልባ አውሮፕላን ጥቃቶች የጎሳ መሪ ተገድለዋል። ጥቃቱ ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርስ ሲካሰሱ ቆይተዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዘ አካባቢዎች በተከታታይ የሰው አልባ ድሮኖችና አውሮፕላኖች ጥቃት ፈጽመዋል። ጥቂቶቹ ወታደራዊ መቀመጫዎችንና ንጹሐን ዜጎችን ኢላማ ያደረጉ ነበሩ። ውጊያው ከሜድና ካርቱም አልፎ በዳርፎርና ኮርዶፋ ግዛት ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣናት በካርቱም ዓለም አቀፍ አውሮፕላኖች ማረፊያ ላይ የደህንነት ፍተሻ ካደረገ በኋላ አውሮፕላን ማረፊያው ለበራ ክፍት አድርጎ ነበር። አውሮፕላን ማረፊያው ከ3 ዓመታት በኋላ የመጀመሪያውን ዓለም አቀፍ በራ ትናንት አስተናግዶ ነበር። ሆኖም ግን ባለፉት 24 ሰዓታት አካባቢው የሰው አልባ አውሮፕላኖች ጥቃት እየደረሰ ነው። አውሮፕላን ማረፊያው በእርስ በርስ ጦርነቱ ጉዳት ከደረሰባቸው መሰረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊትም ጥቃቶቹን በተሳካ ሁኔታ መመከቱን አስታውቆ ነበር። የሱዳን ጦር የካርቱም ከተወሰኑ አካባቢዎች መልሶ ከተቆጣጠረ በኋላም ለመጀመሪያ ደረጃ ከወሰዳቸው እርምጃዎች አንዱ አውሮፕላን ማረፊያው ለበረራ ክፍት ማድረግ ነበር። ፈጥኖ ደራሽ ኃይሉ ያደረሰው ጥቃት ግን አሁን ላይ በካርቱም ህይወት እንደ ቀድሞው የመመለስ ዕድሉ ጠባብ እንደሆነ ያሳያል። ሁለቱ ተጋዳሪ ኃይሎችም ካርቱም ለመቆጣጠር ውጊያ አካሂደዋል። የሱዳን ጦር መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ከዳርፉር 4 ጋር ባደረገው ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታም ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ብለዋል። የሱዳን ጦር ፈጥኖ ደራሽ ኃይሉ እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ሌሎች አማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለዋል። አልቡርሃን ይህን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱ ተከትሎ ነው። አውሮፕላን ማረፊያው ከተከፈተ በኋላ ከፖርት ሱዳን የተነሳ 180 ሰዎችን ያሳፈረ አውሮፕላን በሰላም አርፏል። በመጀመሪያ በረራ ከነበሩት ተሳፋሪዎች መካከል አልቡርሃን ይገኙበታል። የሱዳን ፈጥኖ ደራሽ ኃይሉ በ24 ሰዓታት ውስጥም 2 ሰው አልባ ድሮኖችን ጥቃት ፈጽሟል። በካርቱም አውሮፕላን ማረፊያ አቅራቢያ ትናንት በጠዋት ለሶስተኛ ጊዜ ጥቃት ተፈጽሟል። በቀጣይ አውሮፕላን ማረፊያ በረራዎችን ለማስተናገድ ግልጽ አይደለም። አሜሪካ፣ ሳውዲ አረቢያ፣ ግብጽ እና የተባበሩት አረብ ኤምሬት ሁለቱን ተዋጊ ኃይሎችም ለማደራደር ሙከራቸው ቀጥለዋል። ትናንትም የሱዳን ፈጥኖ ደራሽ ኃይል በደቡብ ምስራቅ አገሪቱ ክፍል የሚገኘው ኃይል ማመንጫ ተቋማት ላይ ጥቃት አድርሷል። ሱዳን ትሪፑን እንደዘገበው በሰነር እና በደማዚያ ከተሞችን ጥቃት ተፈጽሟል። በሰነር ከተማ ዋነኛ ግድብ አቅራቢያ አጥፍቶ ጠፊ ሰው አልባ ድሮኖችን ፈንድተዋል ሲል አንድ የዓይን እማኝ ተናግሯል። በዳማዚን የኃይል ማመንጫ በደረሰው ጥቃት ሳቢያ ከተማዋ ጨልማለች ሲሉም ነዋሪዎች ገልጸዋል። በስደተኞች፣ በህፃናት፣ በተፈናቃዮችና በሰብአዊ እርዳታ አቅርቦት ዙሪያ የሚሰሩ 4 የተባበሩ መንግስታት ድርጅቶች ባወጡት መግለጫ ዓለም አቀፍ ማህበረሰብ ለሱዳን ትኩረት እንዲሰጥም አሳስበዋል። የሱዳን ጦር ካርቱም መልሶ መቆጣጠሩን ተስፋ ሰጭ ቢሆንም መሰረተ ልማት ላይ የደረሰው ጉዳት ከፍተኛ መሆኑ ገልጸዋል። የትምህርት ተቋማት በጋራ ባወጡት መግለጫ በዳርፉርና ኮርዶፋ ግዛቶች የቀጠለው ውጊያ አሳሳቢ ደረጃ እንደሆነም ገልጸዋል። በሺዎች የሚቆጠሩ ህጻናትም በምግብ እጥረት ሳቢያ ሞት መጋለጣቸው የተቋማቸው መግለጫ ይጠቅሳል። ከፍተኛ ውድመት በደረሰባቸው አካባቢዎች ያልተገደበ ሰብአዊ እርዳታ እንዲገባም ጠይቀዋል። ተቋማቱ የሚደረግላቸው ድጋፍ በመቀነሱ ምክንያትም ነፍስ አድን እርዳታ የሚሰጡበት አቅም እንደተገደበም አክለው ገልጸዋል። ክቡራትና ክቡራን አድማጮቻችን የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።